ሰላም ጤና ይስጥልኝ። በዛሬው ቪዲዮ የኩላሊት ጠጠር ያለባቸው ሰዎች ምን መመገብ አለባቸው የሚለውን እናያለን። ኦክዛሌት በሰውነት ውስጥ ካለው ካልሲየም ጋር በመዋሃድ ካልሲየም ኦክዛሌት የተባለውን ውህድ ይፈጥራል። ይህ ደግሞ ለኩላሊት ጠጠር ዋነኛ ምክንያት ነው። የካልሲየም ኦክዛሌት የኩላሊት ጠጠር የመያዝ እድል ላላቸው ታካሚዎች በአመጋገብ ውስጥ ኦክዛሌትን መቆጣጠር ወሳኝ ነው። ስለዚህ እንዴት አድርገው ምግባቸውን ማስተካከል እንዳለባቸው እንመልከት። የመጀመሪያው እንግዲህ ለፈሳሽ ቅድሚያ መስጠት ነው። ጠጠርን የሚፈጥሩ ንጥረ ነገሮችን ለማቅጠን ብዙ ፈሳሽ በተለይም ውሃ በቀን ከ2.5 እስከ 3 ሊትር መጠጣት አለብን። ሎሚ ወደ ውሃው መጨመር ደግሞ ጠቃሚ ሊሆን ይችላል። ሌላው እንግዲህ በጣም ከፍተኛ ኦክዛሌት ያላቸው ምግቦች መቀነስ ያስፈልጋል በአመጋገባችን ማለት ነው። ለምሳሌ ከአትክልቶች እንግዲህ እንደ ስፒናች፣ እንደ ጎመን፣ ቆስጣ፣ ቀይ ስር፣ ስኳር ድንች፣ ኦክራ ያሉ አትክልቶችን እንግዲህ በመጠኑ መመገብ ይኖርብናል ማለት ነው። ምክንያቱም በውስጣቸው ከ100 እስከ 900 ሚሊግራም ኦክዛሌት ሊይዙ ይችላሉ ማለት ነው፣ በአንድ ጊዜ በምንመገበው መጠን ላይ ማለት ነው። ሌላው የለውዝ እንደ ለውዝ፣ ኦቾሎኒ፣ ሰሊጥ ያሉ ምግቦችንም መቀነስ ያስፈልጋል። ለምሳሌ ብንመለከት ለውዝ ውስጥ በ100 ግራም ለውዝ ውስጥ ከ450 እስከ 500 ሚሊግራም ኦክዛሌት ይኖራል። ይህ በጣም ከፍተኛ ነው ማለት ነው። ኦቾሎኒ ውስጥ ከ76 እስከ 187 ሚሊግራም ኦክዛሌት ይኖራል። ይህም በጣም ከፍተኛ ነው። ሰሊጥ ውስጥ ደግሞ ከ1750 ሚሊግራም በላይ ኦክዛሌት ይኖራል። ስለዚህ ደግሞ በጣም ከፍተኛ ነው ማለት ነው። ስለዚህ እነዚህን ሶስቱን ምግቦች ለውዝ፣ ኦቾሎኒ፣ ሰሊጥ በኦክዛሌት ይዘት ረገድ ከፍተኛ በመሆናቸው የኩላሊት ጠጠር ላለባቸው ሰዎች እንግዲህ እነዚህን በጥቂት መጠን መመገብ አለባቸው ማለት ነው። እንደ አማራጭ የዱባ ፍሬ ቢጠቀሙ ይመከራል ማለት ነው። ሌላው እንግዲህ እንደ ጥራጥሬዎችና ባቄላዎች እንደ አኩሪ አተር፣ ባቄላ ከፍተኛ ኦክዛሌት በውስጣቸው ይይዛል ማለት ነው። ስለዚህ ከነሱ ይልቅ የኩላሊት ጠጠር ያለባቸው ሰዎች እንደ ሽንብራ፣ ምስር ባሉ ምግቦች መተካት ያስፈልጋል ማለት ነው። ሌላው መጠጦችን በተመለከተ ነው። እንግዲህ ቡና፣ ጣፋጭ መጠጦችን፣ ለስላሳ መጠጦችን ማስወገድ ይኖርብናል ማለት ነው። ከነሱ ይልቅ የካሞሜላ እና አረንጓዴ ሻይ ብንጠቀም ይመከራል ማለት ነው። ጣፋጮችን ደግሞ ስንመለከት እንደ ቸኮሌት እንዲሁም የአኩሪ አተር ወተት ምርቶችን ማስወገድ ያስፈልጋል ማለት ነው። የጨው አወሳሰዳችንንም መመጠን ያስፈልጋል ማለት ነው። ሌላኛው እንግዲህ ኦክዛሌት ያላቸው ምግቦች ሲመገቡ ካልሲየም የበለጸጉ ምግቦችን አብረው መመገብ ይመከራል ማለት ነው። ካልሲየም በዋነኝነት እንግዲህ ከምግብ ምንጮች ውስጥ ከወተት፣ እርጎ ከመሳሰሉት እንዲሁም ከአንዳንድ አረንጓዴ አትክልቶች ውስጥ እናገኛቸዋለን። እነሱን መመገብ ይኖርብናል ማለት ነው። መልካም ጊዜ